አንድ ነገር መናገር ፈልጋለሁ። እሱ ምንድነው? ሰዎች በህይወት ስንኖር ስለሚመለከተንና ስለሚያገባን ነገር ብቻ ብናወራ መልካም ነው ብዬ ከማያስቡ ሰዎች ውስጥ አንዷ ነኝ። ለምሳሌ ስለ ራሴ ስናገር እኔ ስለሚመለከተኝና ስለሚያገባኝ ነገር ብቻ ማውራትና መስማት ነው ፈልገው። በማይመለከተኝ ጉዳይ ላይ ብዙ መዘባረቅም መስማትም መወድ ሰው አይደለሁኝም። እና ምንድነው ወደ ዋናው ፖይንት ስገባላችሁ ከቅርብ ጊዜ ወዲህ ብዙ በኮሜንት ሴክሽኖች ላይ ስለኔ የተሳሳተ አመለካከትና ግምቶች እንዲሁም ደግሞ አላስፈላጊ የሆኑ ኮሜንቶችን ሳስተናግድ ቆይቻለሁ። ነገር ግን ዛሬ ላይ ሳስበው በዚህ ጉዳይ ላይ መልስ መስጠት አለብኝ፣ ከኔ ቢሰሙት መልካም ነው ብዬ በማሰብ ነው ዛሬ በፊት ለፊታችሁ የመጣሁት። እሱ ምንድነው ከቅርብ ጊዜ ወዲህ ያው በመለቃቸው ቪዲዮዎች ላይ የተለያዩ መልካምም መጥፎም የሆኑ ኮሜንቶችን እየተመለከትኩኝ ነው። ዛሬ ግን መልስ መስጠት የፈለኩት ስለኔ መልካምና ቅን ልብ ላላችሁ ለምትወዱኝና ለምታከብሩኝ የቲክታክ የሶሻል ሚዲያ ቤተሰቦቼ ነው ዛሬ ለእናንተ ለመመለስ በፊት ለፊታችሁ የመጣሁት። እሱ ምንድነው በመጀመሪያ ከኔ ሳይሆን ከእግዚአብሔር ነው ሁሉ ነገርና እግዚአብሔር ክብሩን ይውሰድ፣ እግዚአብሔር ይመስገን። ዛሬ እንደምታዩኝ በዚህ ሰውነት ላይ ያመጣሁት የሰውነት መቀነስ እግዚአብሔር ያደረገልኝ ነው። ምክንያቱም ፈልገው የነበረው ነውና ፈልጌ ነው የከሳሁት፣ ፈቅጄም ነው የከሳሁት፣ አምኜበትም ነው የከሳሁት። ምንም አይነት የጤና እክል ሳይኖርብኝ በስፖርት እና በምግብ ነው ዛሬ የምፈልገው ኪሎ ላይ ደረስኩትና እግዚአብሔር ይመስገን። አንዳንድ ሰዎች ኮሜንት ላይ እንደሚሰጡት ቀላል ነገር አይደለም፣ ብዙ ልፋት ይፈልጋል። በዛ ቻሌንጆች ውስጥ አልፌ ነው ዛሬ የምፈልገው ደረጃ ላይ የደረስኩትና ለዚህ ደግሞ እግዚአብሔር ይመስገን። ብዙ ሰዎች ምናልባት እኔን ለማሸማቀቅ አንገት ለማስደፋት አላስፈላጊ የሆኑ ኮሜንቶችን ሲሰጡኝ ቆይተዋል። የሚገርማችሁ ነገር እኔ በእንደዚህ አይነት ነገር የምሸማቀቅና አንገት የምደፋ ሰው አይደለሁኝም። እግዚአብሔር ይመስገን። እኔ ብዙ ያሳለፍኩኝ ብዙ ፈተናዎችን ያየሁኝ ለፈተናዎች እጅ የማልሰጥ ሰው ነኝ እና ብዙም ቦታ አልሰጠውም ለዛ ነገር። እግዚአብሔር ይመስገን አይቼ ብሎክ አርጌ ነው የምወጣው። ምክንያቱም በኔ ቤት በኔ ቦታ ነው መተው ኮሜንት ሴክሽን ላይ የሚጽፉት አይደለ? አላስፈላጊው ነገሮችን ካየሁኝ ወዲያው ብሎክ ነው ማረገው። ሌላ ትርፍ ነገር ትርፍ ንግግርም አልነጋገርም፣ አላስተናግድም። ምክንያቱም የአእምሮዬን ሰላም መጠበቅ ስለምፈልግ መጽሐፍ ቅዱስም ከምትሰሙትና ከምታዩት ተጠበቁ ስለሚል ማለት ነውና ውድ ቤተሰቦቼ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ምንም አይነት በሽታም አልያዘኝም። የሟርተኞችም ሐሳብ አልተሳካላችሁም እና ሟርት በኔ ላይ አይሰራም ለማለት ነውና ምንም እኔ እንደዚህ ነገሮች አያስጨንቁኝምና ልላችሁ የምፈልገው በመጨረሻ ምንድነው ከኔ ይልቅ በኔ ውስጥ ያለውን ኢየሱስን ብትመለከቱ። ምክንያቱም የመዳን ቀን ዛሬ ብቻ ስለሆነ እና እኔ ላይ እንከን ለማውጣት እንዲ እያላችሁ ከምትሯሯጡ እንትን የማይሆኑ ነገሮችን ከምታረጉ ከምታስቡ ክፉ ሐሳቦችን እያስተናገዳችሁ ከምትኖሩ መልካም የሆነውን ውድ የሆነውን ትልቁን ስጦታ እግዚአብሔር ጌታን ኢየሱስ ክርስቶስን የግል አዳኝ አድርጋችሁ ብትቀበሉ መልካም ነው ብዬ አስባለሁ። በመጨረሻ ይሄን ላስተላልፍላችሁ የምፈልገውና በጣም ወዳችኋለሁኝ። ተባረኩ። አመሰግናለሁ። ጌታ ሁል ጊዜ ደግሞ ከኔ ጋር ነው። ባይ ባይ።